የተራበን ሰው ማብላት መርዳት ህገ ወጥ አካሄድ ነው። ሰብአዊነት ይቅደም፣ ኢትዮጵያዊነት ይቅደም ነው። ዝሙትን በገብርኤል ቤት የኛ ህዝብ የሚፈልገው ዳቦ ነው መጀመሪያ። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ ቅዱስ እስጢፋኖስ ቀን ነው አይደለም? በረከት ረድኤቱን ያድላችሁ። በእመቤታችን አማላጅነት በጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤት ይጠብቃችሁ። ክፉን ደግሞ በሙሉ ያርቅልን። ሀገራችን መሐላውን ገነት ዳራውን እሳት ያድርግልን። እግዚአብሔር በምሕረቱ በቸርነቱ በረድኤቱ ይጠብቀን ብያችሁ ስጀምር ዛሬ ያስኩላችሁ ፕሮግራም እጅግ የሚያስቆጭ የሚያንገበግብ መረጃዎች ይዤላችሁ መጥቻለሁ። አንደኛው ጉዳይ ረሃብተኞችን ብትረዱ ወየውላችሁ፣ እስር ቤት አስገባችኋለሁ ተብላችኋል። ወንጀለኞች ናችሁ። የተራቡ ሰዎችን መርዳት ወንጀለኝነት ያስጠይቃል ተብላችኋል። ሌላኛው ማስረጃ ደግሞ መረጃ ያስኳቸው መረጃዎች ደግሞ ቅዱስ ገብርኤል ለማክበር ስትመጡ ኑ ሴቶች አዘጋጅቼላችኋለሁ ያለው ማስታወቂያም ጭምር ይዤላችሁ መጥቻለሁ። ሐዋሳ ከተማ እንዲህ አይነት ተቋሙን ካላሸገው አሳፋሪ ነው፣ በጣም ያሳፍራል። እውነት ለቅዱስ ገብርኤል ክብረ በዓል የሚሄዱት ወንዶች በሙሉ ለዝሙትና ለዳሌ ፍለጋ ነበር እንደሚሄዱት? በዚህ ጉዳይ እንነጋገራለን። መረጃ በማስረጃ ነው ማቀርብላችሁ። የወርቁ አይተነው 15 ሚሊዮን ብር ብዙ ታሪክ ይዞ መጥቷል። የተጀመረው ታሪክ የዛሬ አይደለም። ከአግማስ ኢትዮጵያ ጋር ተያይዞ ከኡስታዝ አቡበከር ጋር ተያይዞ ብዙዎች እየተነጋገሩ ነው። ታኩርን እያሞገሱትም እየወቀሱትም ያሉ አሉ። እኔ ደግሞ መረጃ በማስረጃ ይዤላችሁ መጥቻለሁ። ከ60 ሚሊዮን ብር ዘረፋ ጨምሮ ይሄንን ተቋምና ሌሎች ጉዳዮችን በጋራ የምናያይዘው ጉዳይ ይኖረናል። አብራችሁን ስትቆዩ ሁሉንም ሰሙታላችሁ። ይህ የኦርቶዶክሳውያንና የኢትዮጵያውያን ድምጽ ነው። ሰብስክራይብ፣ ላይክ እና ሼር እንድታደርጉኝ ጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የመጀመሪያው መረጃ ይሄ ዜና ነው። ይሄ የምታዩት ከኋላ የምታዩት ዜና የአደጋ ስራ አመራር ኮሚሽን ያወጡት ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወጥተው መግለጫ ሰጥተዋል። ዜናውን ላንብብላችሁና ቪዲዮንም አብረን እንሰማዋለን። ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በመጠቀም በቡድን ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች ናቸው ብለዋል ኮሚሽኑ።
እኛ የተከበሩ ኮሚሽን የተናገሩት እንዲህ የተራበን ሰው ማብላት መርዳት ህገ ወጥ አካሄድ ነው። እንዴት አድርገን እናጉርሳቸው? እንዴት አድርገን እናብላቸው? እንዴት አድርገን እንድናጉርሳቸው ተመርጣላችሁ? በቀኝ እጃችን እናጉርሳቸው፣ በግራ እጃችን። የአሰራር ስርዓታችሁ የተራበውን ሰው ወድቆ መሬት ተኝቶ እስኪሞት ድረስ ስትጠብቁት እኮ እኛ ነን ያየነው፣ የታዘብነው እኛ ነን። ለምን አንድ ሰው አይሆንም ኢትዮጵያ ውስጥ? ለምንድን ነው በረሃብ የሚሞተው? ለአሰራር ስርዓት ሲባል ወልዳ ያሳደገች ልጆቿ በጠርኖት የተማገዱባት እናት ቆዳዋ ከስጋዋ ተጣብቆ ትሙት ወይስ ምን እናርጋት? ምን አረጋችሁ እናንተ? ምንድነው እያላችሁ ያላችሁት? ህግ እኮ ሰብአዊነት ከሌለ ባዶ ነው፣ ትርጉም አልባ ነው። ህግ መጀመሪያ የሚይዘው ሰብአዊነትን፣ ፈሪሃ እግዚአብሔርን፣ አምላክ የሚፈራ ትውልድን ነው መጀመሪያ የሚይዘው። ከሱ በኋላ ነው ህግ የሚሰራው። አንኮንሺየስ በሆነ ማይንድ ውስጥ እኮ ህግን ጠብቅ በእንዲህ ዙር ተከተል አይባልም እኮ ህዝብን። እንዴት ነው የምታስቡት? መሪ ቦታ ላይ የተቀመጣችሁት ምን ሆናችሁ ነው? እኔ ምናልባት ክቡር ጠቅላይ ሚኒስትሩ እንደነዚህ አይነት ሰዎችን በሆነ ጊዜ አንድ ውሃ ዘፍዘፍ ወይ ደግሞ የሆነ ቦታ ቁጭ አድርጓቸው ሰከን የሚያደርጉበት አሰራር ቢኖራቸው ደስ ይለናል። የተራበ ህዝብ ላይ መግለጫ የሚያወጣ ተቋም፣ በተራበ ህዝብ ላይ የሚሳለቅ መስሪያ ቤት ምን ማለት ነው? ከአንድ ተቋም በላይ የቆሙ ቲክታከር እኮ ነው ያለን። ከአንድ ተቋም በላይ ለ60 እና ለ40 ዓመት የተቆመ ተቋም በላይ ቲክታከር እኮ ነው ያለን። ዩቲዩበር እኮ ነው ያለን። ማህበራዊ ሚዲያ ተጽዕኖ ፈጣሪ እኮ ነው ያለን። የሚያግዝ ሰው የተራበች እናትን ወድቃ የሚያግዛትና የሚረዳት ስላጣ እኮ ሄዶ የሚደግፍ ወጣት እኮ ኢትዮጵያዊ ነው ያለው። ይሄንን ወጣት እንዴት እኛ በምንፈልገው መንገድ እናስኪድ ብሎ ወደ መስመር አስገብቶ በእናንተ አቅጣጫ የተበለጠ ሊታገዝ የሚገባውን ነገር ማገዝ ነው። ትክክል ናችሁ። አንዳችሁ ነገር የተራበና የወደቀ ሰው እኮ በቀጥታ ጣፋጭ ምግብም የማይገባ ምግብም ሰጥቶ ያንን ሰው አቅሙ እንዲዳከም ማድረግ የለበት። ዲዲአር ፕሮጀክታችሁ ምን ይሰራል? የጤና ጥበቃ ሚኒስቴር ይሰራል። የምግብና መድኃኒት ቁጥጥር ባለስልጣን ምን ይሰራል? መከላከያ ምን ይሰራል? እነዚህን አቀናይቶ መምራት እኮ የዲዲአር ፕሮጀክታችሁ ስራ ነው። እናንተ ስላልሰራችሁ እነዚህ ልጆች በሚያውቁት እውቀታቸው የተራበው ሰው የገዙት በእጃቸው ላይ ያለው ዱቄት ገዝተው ዳቦ ገዝተው ሄዱ። የተመጣጠነ ምግብ የምትቀበሉት እናንተ። ጁስና የተመጣጠነ ምግብ ለህፃናት፣ ለአልሚ ምግብ፣ ለተራቡ ሰዎች የሚገባ ምግብን የያዛችሁት እናንተ። መጋዘናቸው ያለው አዳማ፣ መጋዘናቸው ያለው ሻሸመኔ፣ መጋዘናቸው ያለው ድሬዳዋ፣ መጋዘናቸው ያለው ደሴ፣ መጋዘናቸው ያለው መቀሌ። እናንተ ካረዳችሁ ማን ነው የሚረዳው? 15 ኪሎ በወር እየሰጣችኋቸው ይሄ ሁሉ ህዝብ እየተሰቃየው። ሀብተኛ አትሳለቁብን እኮ። ተቋማችሁ ከአሰራር ከስራ አንጻር እነግራችኋለን። ፖለቲካ ትላላችሁ እናንተ እና እርሶ የተቀመጡት እኮ የፖለቲካ ተንታኝ ነው አይደለም። ይሄንን የብልጽግና የፖለቲካ ዘርፍ ኃላፊ ተንትኑት። እርሶ ስለ ተራበ ሰው ሰብአዊነት ሊያወሩ ነው የተቀመጡት። ህወሓት እንትን ሊተነትን ነው። እሱን አያገባንም እኛ። እሱን ለእኛ ይንገሩን፣ ራሶ ይወቁት፣ ለሚመለከተው ለበላይ አካሉ ያሳውቁ። እኛ የምንፈልገው የምትሞት እናት እንድትኖር፣ የሚሞት ህፃን አይኑር፣ የተቸገረ ሰው ምድር ላይ አይቀመጥ ነው የኛ ጥያቄ። ሰብአዊነት ይቅደም፣ ኢትዮጵያዊነት ይቅደም ነው። እዚህ ሀገር ውስጥ እኮ ወይ ክርስቲያን ነው ወይ እስላም ነው ወይ ደግሞ እምነት አልባ ነው ሰው። አብዛኛው ደግሞ እምነት ያለው ሰው። ሁለቱም እምነቶች እኮ ሰብአዊነት ነው የሚያስቀድሙት። እናንተ ታዲያ ከየት ነው የመጣችሁት? በየትኛው መዋቅር ነው የተወለዳችሁት? እናታችሁ የትኛው ስርዓት ነች? አባታችሁ የትኛው መዋቅር ነው? እንግዲህ በቪዲዮ ላስደምጣችሁ ንግግራቸውን። ጨከና አርጋችሁ ስሙ። እኔ ጨከና አርጌ ሰምቼዋለሁ። በግ ትጠይቃላችሁ። በነገራችን ላይ ይሄን ላረጋችሁ አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። የአካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት
በፌዴራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። ስለዚህ እርዳታ የምታስተባብሩ የምትረዱ ሰዎች በሙሉ ወንጀለኛ ናችሁ እያለ በቀጥታ እያሉ ነው ኮሚሽነሩ። የኔ ጥያቄ አንድና ሁለት ነው። አንደኛው ምን መሰላችሁ? ሰብአዊነት ህግን፣ ሞራልን ሁሉ ያስጥሳል። በጣም አደጋ ነው። በጣም አደጋ ነው። እናቱ ወድቃበት ቆዳዋ ከስጋዋ ተጣብቆ የምትበላው አጣ የሚመግቧትና ሊሰጧት የሚገቡ ሰዎች አስቀምጠን እያላችሁ እናንተ እንዳላችሁት እነሱ 15 ኪሎ ሰፍረው ስለሰጧት መንቀሳቀስ የማትችል ቆማ መሄድ የማትችል እናትን አብስለሽ ቢ እንጨት ፍለጪ ሄደሽ ማገዶ አስፈጪ ብሎ መናገርና መዘበት በእናት ላይ እንደመቀለድ የሚስል ኢሰብአዊ ሞራል የለም። ይሄ ኢሰብአዊነት ነው። በተቋም ደረጃ እናቶችን አስተባብሮ መግደል እንደማለት ነው። እነዚህ ልጆች እያደረጉ ያሉት ነገር አንደኛ እንደ መንግስት ሊበረታታ ሊመሰገን የሚገባው ነገር ነው የመጀመሪያው። ምክንያቱም መንግስት እርሶን ወክሎ ከሆነ መጀመሪያ ከልጆቹ በፊት እርሶ ነበሩ ማሳወቅ የነበረበት። ይሄንን ስላልሰራችሁ በገዛ ጥፋታችሁ ሰብአዊነት ድጋፍ ለሚሄዱ ሰዎች ወንጀለኛ አድርጋችሁ ለመክሰስ እየተዘጋጃችሁ መሆኑ አሳፍሮናል። ሁለተኛው ደግሞ በኔ በኩል ካልመጣ ስርዓቱን ጣሰና ገንዘቡ ልመናው ሊጭበረበር ይችላል። ስለ ሰው መጭበርበር ነው መጀመሪያ፣ ስለ ሰው መዳን ነው የምትሰሩት። ሰብአዊነት እኮ ሰውን በህይወት ማቆየት ነው መጀመሪያ። ሰውን ሳናቆይ ሰብአዊነት መዋቅር አሰራር ብትሉን ኢሞራላዊነት፣ በኢሞራላዊ አስተሳሰብ የሚመራ ተቋም ደግሞ ሰብአዊነትን ያስጠብቃል ብለን አናምንም። ስለዚህ መጀመሪያ ንግግራችሁን፣ አስተሳሰባችሁን፣ ህጉን ራሱ ለመፈጸም እዚህ ኢትዮጵያ ውስጥ እኮ ሙሉ ህጉ ቢተገበር ሙሉ ህገ መንግስቱም ሌላውን ብትሉት ህጉ ቢተገበር እኮ ወንጀለኛ ያልሆነ ሰው ማግኘት አትችሉ። አሁን እሳቢያችሁ ህብረተሰቡ ቀድሞን ሄደዋልና ቀደም ብለው ቀና ያሉትን ሰዎች ሰብስበን እንሰራቸው ከሆነ ንገሩ። እንሰራቸው የምትሉ ከሆነ አሳውቁ። ይሄ አሳፋሪ ነው። ከዚህ ተቋም እናልጠብቅም። ሀገር ከሚመራ ተቋም ይሄ አስነዋሪ ነው። ምክንያቱም ለእናንተ እንደ ተቋም ለህዝብ ቀድማችሁ ማሳወቅ ያለባችሁ እናንተ ናችሁ። መረጃውን ለመንግስትም ለህዝብ ይፋ ብታደርጉና ይሄንን አካውንት ገልጻችሁ የራሳችሁ አሁን እናንተ በእኔ አካውንት ይሰብሰብ ያለበለዚያ ለእናቶች አላጉርስም እያላችሁ ነው። ጥያቄያችሁ ይሄ ደግሞ ከሰብአዊነት ይወጣ ነው። ቲፒኤልኤፍ ፖለቲካ እየሰራች በረሃብ ያልተሰራ ፖለቲካ ኖር አያውቅም። እስከ ዛሬ ዘመን ድረስ በረሃብ ነው ፖለቲካ እየተሰራ ያለው። እኛ ፖለቲካውን አውጡልን፣ ሰብአዊነቱን አስቀድሙልን እያልን ተቋም ውስጥ እርዳታ እየላካችሁ ከሆነ ታውቃላችሁ፣ ሰው አላችሁ፣ መሄድ የሚችል ሰው አላችሁ። ስለዚህ እዛ ያለው መረጃ አውቃችሁ ለህዝቡ አሳውቃችሁ እርዳታ እንዲገባ ማድረግ የእናንተ የመጀመሪያው ቅድመ ኃላፊነት። አሁን ህዝቡ ቀድሞ ስለሄደ ለምን ታረጋላችሁ ብሎ ደግሞ መናገር ኢሰብአዊነት፣ ይሄ ከኢሞራላዊነት አይተናነስምና ተቋሙ ራሱን ቢፈትሽ በቅድመ መንግስትም በዚህ በኩል ተቋሙን ቢያየው እኔንን የምጠቁመው። ሌላኛው ማሳያችሁ ነገር ክርስቲያን ናችሁ ወይ ሙስሊም ናችሁ ወይ ፕሮቴስታንት ናችሁ መስጊድ የምትሄዱት ከአላሃችሁ ጋር ልትገናኙና ሶላት ልታደርጉ ከፈጣሪ ጋር ጸሎት ልታደርጉ ዱዓ ልታደርሱ ምትሉት ነገር አለ። በእናትህ ቸርች የምትሄዱት ከኢየሱስ ጋር ልትገናኙ ልትጸልዩ በረከት ልታገኙ ምናምን ነው አይደለም የምንለው። እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ደግሞ እኛ ብዬ የምነግረው እኔ ራሴም ጭምር እንደኔ አይነት ወንድሞቼና እህቶቼ ቤተክርስቲያን የምንሄደው ከፈጣሪ ልንማጸን ኃጢአታችን ይቅርበል ልንማጸን ጻድቃን ሰማዕታቱን ቅዱሳን መላእክቱን አማልዱን ከፈጣሪ አስታርቁን፣ እኛ በደለኛ ኃጢአተኛ ነን፣ ክፋታችንን ደብቁልን፣ የሰራነውን ኃጢአት ጋርዱልን እባካችሁ እንጂ ተጽፎብን ቢቀመጥ እኮ የእያንዳንዳችን ኃጢአት ምድር አትሸከሙም ነበር። አይደለም እኔ እንዳንድ ግለሰብ የራሴን ልሸከሙ አትችሉም። የኔን ኃጢአት ብቻውን በደላችን ብዙ ነው እና የበደላችን ማስታወቂያ ደግሞ ሲበዛ ገረመኝ፣ አሳፈረኝ፣ አሳቀቀኝ፣ አስነወረኝ። የሐዋሳ የምትገኙ ኦርቶዶክሳውያን እንዲህ አይነት ነገር በእናንተ ላይ ሲሰራ እንዴት አስችሏችሁ ዝም አላችሁ? የሐዋሳ ገብርኤል ቤተክርስቲያን አስተዳዳሪ የሲዳማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ እንዴት ዝም አሉ? ይህንን አይተው በሀገረ ስብከቱ የምትገኙ ምዕመናን ኦርቶዶክሳውያን ቲክታከር፣ ዩቲዩበር፣ ማህበራዊ ሚዲያ ላይ የምትሰሩ ልጆች እንዴት ዝም አላችሁ?
ለገብርኤል ስትመጡ ኑ ዳሌ ትገዛላችሁ ሴት አስቀምጠን እየነገርላችሁ ነው የፈለጋችሁ ላማርጣችሁ ተወስዳላችሁ የሚል ማስታወቂያ እየተሰራኩ ለምን ለገብርኤል ታሳስ ስትመጡ ዝሙት ማለት እኮ ገብርኤልን ለዝሙት እያሉን እኮ ነው አዋሳዎች ይሄን ማስታወቂያ ሰራውን ተቋም ነው የምነግራችሁ ተመልከቱት ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ 5 ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ለገብርኤል ስትመጡ የተለያዩ የሚያማምሩ መጠጦች ለናንተ ደግሞ ቀልጠፍ ያሉ የምሽት ጭፈራ ቤቶች እንደፈለጋችሁ በፍጥነት ገብታችሁ የምትወጡበት ሾርት ኤንድ ሎንግ የምትሉት ግንኙነት ማድረግ የምትችሉበትን ሴቶች የዝሙት ማስታወቂያ ከታቦት ወደ ሲኦል ከቤተ መቅደስ ወደ ቤተ ዝሙት ቤት ነጠላ አድርጋ ነጠላ አመሳቅሎ ታቦት ተሳልሞ ከቤተ ክርስቲያን ደጅ ሲወጣ የሴት ዳሌ የሴት ጭን የመጠጥ አይነት የጭፈራ አይነት የላይት አይነት የዲጂ አይነት ተዘጋጅቶላችኋል። ቤተ ክርስቲያን በስንቱ ትበዝበዝ፣ በስንቱ ትገደል፣ በስንቱ ትወገር፣ በስንቱ ትመታ። ጭምብል ባጠለቀ ጳጳስ፣ ቆብ ባደረገ ሐሰተኛ አስተዳዳሪ፣ መምህራንን በሚል በገንዘብ በሚደለል ቃለ ወንጌል በገንዘብ በሚሸጥበት አማኝ በሚል መስቀል አመሳቅሎ አንገቱ ላይ ክራስሮ ከቤተ መቅደስ ወደ ዝሙት ቤት በሚሄድ አማኝ በገንዘብ በተደለለ የምዕመናን ደብር ይሄ ማስታወቂያ ድንቅ አይደለም? ይሄ ማስታወቂያ ያሳፍራል። በቤተ ክርስቲያን ዝሙት ማስታወቂያ፣ በቤተ መቅደስ ስጋ ወደሙ በሚፈተትበት ቤተ መቅደስ ታቦት በሚከብርበት ቀን ኑና ሴቶች አዘጋጅተንላችኋል ተብላችኋል። ሐዋሳ የምትሄዱት ለዚህ ነው? የገብርኤል አስተዳዳሪ ለዚህ ነው ወይ ዝም ያላችሁት? እንዲህ አይነት ነገሮች እኮ ቀልድ አይደሉም። ምዕመን አንድ ምዕመን ቢጠፋብን እኮ ትክክል አይደለም። ለዚህ ነው እባካችሁ ዋዜማ ታቦታት ንግስ ሰዓት ላይ መጠጥ አትያዙ። ታቦት አንግሳችሁ ቅዱስ ጊዮርጊስን አክብራችሁ የቅዱስ ጊዮርጊስ መጠጥ ላይ አትገኙ። ለቢራ አይደለም ታቦት የምታከብሩት። ጥምቀት የምትወጡት ታቦት የምታከብሩት የምትሸኙት የምትባረኩት እኮ ልትዘሙቱ አይደለም ነው የምንለው። ይሄንን የምነግራችሁ የቤተ ክርስቲያኗን ስርዓት እንጂ ምዕመኑ ሁሉ እያደረገ ነው እያልኳችሁ አይደል። አዎ የምናጠፋና የሚያጠፋ ምዕመን
ኃጢአተኛና በደለኛ የሆነን ምእመን በጣም ብዙ አለ። ነገር ግን ይሄ ሊያስቆጣን ይገባል። በጣም ያሳዝናል፣ ያሳፍራልም። ይሄ ነውር አይደለም። ነውር ጌጣችን አይደለም። የኛ ክብራችን ሰማዕትነት፣ የኛ ክብራችን ወደ እግዚአብሔር መሄድ እንጂ ይሄ አሳፋሪ ነውር። ሐዋሳዎች በቅርብ ምላሻችሁን ጠብቃለሁ። ያላችሁ አንድ ቀን ዝሙትን በገብርኤል ቤት ይሄ ልጅ ትላንትና ከትላንት ወዲያ እየተመሰገነ ነበር። እኔም አመስግኘዋለሁ። ታኩር ይባላል። በእምነቱ ሙስሊም ነው። በራሱ አግማስ ከሚባል ማህበር የበጎ አድራጎት ድርጅት ጋር የበጎ ስራ እየሰራ ነበር። ላይቭ ላይ ፕሮግራም እያስተባበረ ነበር። ከሀገር ውጭ ሆኖ መንግስት በሌላ በፖለቲካ ጉዳይ ላይ ምናምን ሀሳብ ያላቸውን ሰዎች ከሀገር ሸሽተው የነበሩ ሰዎች በበጎ አድራጎቱ ለተጎዱ ኢትዮጵያውያን ደብረ ብርሃን ለሚገኙ 15 ሚሊዮን ብር ረዱ። ትላንትና አጀንዳው ተቀየረ። ትላንትና ፕሮግራም ሰርቼላችሁ ወጥቼ ከሄድኩ በኋላ ለእናንተ ኤዲት ተደርጎ ተቀናብሮ እስከቀረበ በኋላ አጀንዳው ተቀየረ። የቀየረው የግለሰብ ነው። ኡስታዝ አቡበከር ይባላል። ትውልድ ወሎ ነው። ሙስሊም ነው። ለረጅም ጊዜ በእስልምና ጉዳዮች ላይ በተለይ መንፈሳዊ ሃይማኖታዊ የሆኑ ጉዳዮች ላይ በኢህአዴግ ጊዜ ለረጅም ጊዜ የታሰረ ነው። ተንገላቷል። መከራውን አይቷል። ምን አልቷል። ከዛ በኋላ ደግሞ በዚህ ጊዜ ደግሞ መድረክ ያገኙ በጣም ብዙ ሰዎች ጋር የሚነጋገሩ የእስልምና ምክር ቤት ፕሬዝዳንት አማካሪም ጭምር ልዩ አማካሪ ሙስሊም ነው። ያው እንግዲህ ከዚህ በላይ አልነግራችሁም። ስለሱ ታውቃላችሁ። መግለጫው ምን ይላል መሰላችሁ? ጋዜጣዊ መግለጫ ኡስታዝ አቡበከር ያጋራውን እኔ መጀመሪያ እሱን ሲሉኝ አልተቀበልኩም ነበር። በኋላ ገጹ ገብቻ ያገኘሁት ጋዜጣዊ መግለጫውን አጋራው እሱ። አግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን ይላል። አግማስ ኢትዮጵያ በበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅት በወጣው ፈቃድ መሰረት ምናምን ብሎ መግቢያው የሚለው ብዙ ነው። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት ኦንላይን የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ የድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካና ከዘር ከሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት ፖለቲካዊ የሚሆን ሌላ ዓላማ ካለው ግለሰብ ይሁን ድርጅት ድጋፍ የማንቀበል መሆኑን ለማረጋገጥ እንወዳለን። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዮችን ከድርጅታችን ጋር ምንም አይነት ግንኙነት የሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንም በይፋ ማጠናቀቃችንና መዝጋታችንን እንገልጻለን። ስለዚህ ከወርቁ አይተነው ገንዘብ አንቀበልም ነው ቃሉ። እኔ ግን አንድ ነገር ላስምርበት። ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳና ገለልተኛ ድርጅታችን ከፖለቲካ ከዘርና ከሃይማኖት የጸዳ በጣም ጥሩ። አሁን ልንመጣ እዚህ ጋር የራት ፕሮግራም ይመስለኛል። ማማን ናቸው? ጀዋር መሐመድ፣ በቀለ ገርባ፣ ኡስታዝ አቡበከር፣ አህመድ ድንጀበል። ከራት የጸዳ ከፖለቲካ የጸዳ ራት ነው ይሄኛው ራት። ትንሽ ቆየት ይላል አይደል? መርጦ ማልቀስ ማለት ይሄ ስለሆነ ነው። ይሄ ራት ከሃይማኖት የጸዳ ነው፣ ከዘር የጸዳ ነው፣ ከፖለቲካ የጸዳ ነው። በጣም አጠገባ ያሉት ሰዎች ዘረኞች የሚባሉና በዘር ላይ ፖለቲካ የሚያቀነቅኑ ግለሰቦች ናቸው። ከነሱ ጋር የራት ግብዣ ነው። ሃይማኖተኞች ናቸው። በሃይማኖት በጣም ጽንፈኛና ጭፍን ሃይማኖት የሚባሉ ናቸው። ከሃይማኖት የጸዳ ነው። ራሱም ሃይማኖተኛ እኮ ነው። የሃይማኖት ተቋማት ወይ ደግሞ የእስልምና ምክር ቤት ፕሬዝዳንት አማካሪ ነው። ኡስታዝ ሙስሊም ነው። የወሎ ሙስሊም ነው። ጎበዝ ሙስሊም ነው። በእምነቱ የራሱ አቋም አለው። መብቱ ነው። ነገር ግን ፖለቲካ የጸዳ ነው ሲል የኛውን ፖለቲካ እንደሆነ ላሳይ ፈልጌ፣ ከዘር የጸዳ ነው ሲል እዚህ ውስጥ ማየት ትችላላችሁ። ይሄ እራት ፕሮግራም ዘርም ሃይማኖትም ፖለቲካም ያቀላቀለ ነው። ለኔ ይሄን እየበላችሁ ለተራበች እናት ለተራበ ህፃን የተሰጠ ገንዘብን አላቀብልም ማለት ሌላ ቋንቋ ነው። ነገር ግን አንድ ህግ አለ በኢትዮጵያ። ይሄንን የሚያስኬዳቸው አንድ ህግ ልንገራችሁ። የሲቪክ ማህበረሰብ ተቋም እኔ አንድ ድርጅት አለኝ፣ የበጎ አድራጎት ድርጅት። የሲቪክ ማህበረሰብ ተቋም ፖለቲካዊ እንቅስቃሴ ሊያመጡ የሚችሉ ከመንግስት ጋር ተጻራሪ የሆኑና ለሀገር ስጋት ናቸው ብሎ የሚያምናቸውን ነገሮች በሲቪክ ማህበረሰብ ተቋም ከበጎ አድራጎት እንቅስቃሴዎች ጋር እንዳይገናኙ ታግዷል፣ ታዟል፣ ቆይቷል። እና ኡስታዝ አቡበከር ግን እዛ ውስጥ ነው ያለው። ግን አግማስ ነው። ዘር ምናምን ፖለቲካ አለበት፣ ግን አግማስ ነው። እሺ አግማስን የሚመራው ግለሰብ ነው።
ይሄ ልጅ ላሳያችሁ። ይሄ ግለሰብ ነው። ይሄ ግለሰብ ማን ነው ላሳያችሁ። አብዱል ሰላም ሽፋው ይባላል። ማህበራዊ ትስስር ገጾቹ ላይ የለጠፋቸውን ነገሮች በሙሉ ከ4 ዓመታት በፊት ጀምሮ በኋላ ላይ ያሉትን አጥፍቷቸዋል። እሱን ላሳያችሁ ማን እንደሆነ። ስለ ወሎ ዝም አልልም፣ ስለ ኢትዮጵያ ዝም አልልም፣ ሀገሬ ቤቴ ሁለመናዬ ናትና ስለ ወሎ ዝም አልልም። ወሎ ሌላ ዓለም ብትዞር ልታገኝ የማትችለው ብዙ ነገር ያላት ትንሿ ቤቴ ማንነቴ ናት። ስለ ወሎ የምጽፈው ዘረኛ ሆኜ አይደለም። ዘረኝነት የኔን ያህል የሚጠላ ያለ እስከማይመስለኝ ድረስ እጸየፋለሁ። ዘረኞችንም አልወድም። ሰው መርጦ ባልተወለደበት ብሔርና ጽንፈኛ ሆኖ ሌላውን ሲያብጠለጥል፣ ሌላው ደግሞ የኔን ቋንቋ ላልተናገርክ የኔ አይደለህም ብሎ ሲያሳድድ ይላል። ይሄ ምንድነው? ከኋላ እንደምታዩት ሎጎን አያችሁት? የወሎ ህብረት። የወሎ ህብረት ምንድን ነው? የወሎ ህብረት ምንድን ነው? ወሎ ክልል ይሁን ጥያቄ የሚጠይቅ የወሎ ክልልነት የሚጠይቀው ሌላኛው ማን ነው? የኢትዮጵያ ሙስሊሞች ድምፅ የሚለው ይሄኛው ገጽ ውስጡ ብትገቡ መጀመሪያ ሲከፈት ኑ አማራትነትን እናጽና ምናምን የምትል ውስጧ መጀመሪያ መነሻለች። ፔጁ ከ3 እና ከ4 ጊዜ በላይ ተቀያይሯል። ገጹን ገብታቸው አባውትጽና ሪፈረንስ ውስጥ ገብታችሁ አንብቡት። በደንብ ታገኙታላችሁ። ስለ ገጹ እኔ አልነገራችሁ። እየከሰሙ ያሉት የሞዋ ተዋህዶች እቅዳቸው ከሞላ ጎደል አሳክተነዋል፣ ሙስሊሙን ዘርፈዋል፣ ከክልሉ አፈናቅሏል ይላል። የኢትዮጵያ ሙስሊሞች ማን ነው የተፈናቀለው? ደብረ ብርሃን የተፈናቀሉት ከየት ነው? ከወለጋ። ከወለጋ የፈናቀለው ማን ነው? እዚህ ጋር የሚሰጣችሁ መልእክት አያችሁ። ሌላ ልውሰዳችሁ። ወሎ ክልል ይሁን ማለት ጎንደርና ጎጃም ራሳቸውን የቻሉ ክልል ይሁኑ ማለት አይደለም። ፍላጎቱ ካላችሁ ራሳችሁን ቻላችሁ ክልል ሁኑ። አብዱል ሰላም ምንድነው ብያቸዋለሁ? ሙስሊም ምንድነው ብያቸዋለሁ? የወሎ ክልልነት ጥያቄ ጠያቄ ምንድነው ብያቸዋለሁ? የወሎ ህብረት ጉዳይ አስፈጻሚ ዋና መሪ። ጉዳዩ ፖለቲካም ነው፣ ጉዳዩ ሃይማኖትንም፣ ጉዳዩም ዘረኝነትም ነው። አያይዙት። እኔ ነካ ነው የማደርግላቸው፣ አይመለከተኝም። የድርጅቱ ስራ አስኪያጅ መሆኑን ማህበራዊ ትስስር ገጻቸው ላይ ወይ ደግሞ ዌብሳይታቸው ላይ እንዲህ ተገልጿል። አብዱል ሰላም ሽፋው ይባላል። የአግማስ ኢትዮጵያ ማኔጀር ነው፣ ጀነራል ማኔጀር። ቴንኪው። አግማስ ኢትዮጵያ ከሃይማኖትም ከብሔርም ከዘርም ከማንም ጋር አልነካካም አለ። ፓርትነራቸው ማን እንደሆነ ልንገራችሁ። አንደኛው የኢትዮጵያ አየር መንገድ ነው፣ እንጠይቃለን። ዘምዘም ባንክ ነው፣ እንጠይቃለን። ይሄ ማን ነው? የኢትዮጵያ ካናዳውያን ኔትወርክ ማህበራት ድርጅት ነው። ቀጥሎስ ታቋ ሀበሻ የሚል ነው። ይሄ የእስልምና ማህበር ነው። ይሄኛውስ አዲያሲን የሚል ነው። ይሄኛው ማን ነው? የኢትዮጵያ ሙስሊም አሶሲዬሽን ኦፍ ኢትዮጵያን ሙስሊም አሶሲዬሽን ኦፍ ምንድነው? ሳትል ነው። ሳትል ከሃይማኖት ጋር አትገናኙ ማለት አግማሶች። የአግማሱ መሪ ሙስሊም ነው። የአግማሱ ቦርድ አባል ሙስሊም ነው። የአግማሱ አባላት ሙስሊሞች ናቸው። የአግማሱ ሰፖርተር ሙስሊም ነው። ግን ከሃይማኖት ጋር አይገናኙ። ላሞኝህ ጨዋታ ማለት ነው። ደብረ ብርሃን ላይ 99% የሚረዱት ሙስሊሞች ብቻ ናቸው ተለይተው። ጉዞ አግማስ ላሳያችሁ። ጉዞ አግማስ በመዲና የሚለውን መካ መዲና ሄደው ነው። ሼህ መሐመድ ፈረጅ፣ ኡስታዝ አብዱል መዲና፣ ኡስታዝ አብዱረህማን፣ ኡስታዝ አብዱልፈትት፣ ኡስታዝ አለላ፣ ዶክተር ሰማሃር ተክሌ በሙሉ ወንድም አህመድ፣ ወንድም አዱኛ፣ ወንድም አብዱ ሙሉ ሙስሊም ነው እና ሙስሊምን ግን አይመለከትም። ሃይማኖታዊ አይደለም። እንዴ ትቀልዳላችሁ እንዴ? ግን እናንተ ምን ነው የምታሾፉት? ይሄ ገቢ ማሰባሰብ የተጀመረ ነው። አግማስ ኢትዮጵያ ለተፈቃሪ ወገኖቻችን ማሰባሰብ ከታህሳስ 10 እስከ ታህሳስ 12 የጀመረው ነው። እዩዋቸው። እዚህ መካከል አንድ ክርስቲያን ጠርተዋል። ሰራዊት ፍቅሬ። ሰራዊት ፍቅሬን ካየው አይቀር አንድ ነገር ላስታውሳችሁ። ሌላ ኑር ሰቦን ታቋታላችሁ? ወደ እኔ ይሄ ቃል ቀር ላይ ወደ ኋላ ግቡና እዩት። ሌላ ኑር ሰቦ ላይ የተሰበሰበውን ገንዘብ ያስተባበሩት አካላት እነማን እንደሆኑ እስካሁን ድረስ ከጉራጌ አካባቢ ወደ ስልጤና ጉራጌ አካባቢ ፍርድ ተፈርዶባት ሳውዲ አረቢያ 60 ሚሊዮን ብር ካሳ ይከፈልና ነጻ ትለቀቅ ተብሎ በሸራተን በተለያዩ ቦታዎች ገንዘብ ተሰብስቦ ተከፍሏል ተብሎ እስካሁን ድረስ ልጅቷ ግን አልወጣችም፣ የለችም። 3 ዓመት እየሞላት 60 ሚሊዮን ብሩም የለም። ምናልባት አልሰማ ይሆናል፣ አያውቀው ይሆናል። ተጋብዞ ነው የሚመጣው ገንዘብ ለማሰባሰብ። ያኔም ለማሰባሰብ ተጋብዞ ታዋቂ ሰዎች መካከል ትዝ ስላለኝ ነው እንዲሁ ቀንጨብ አድርጌ ልንገራችሁ ብዬ።
የምታዩቸው ልጆች መካከል ክርስቲያን ማየት ይናፍቃቸዋል። ሌላ ነገር ላሳያችሁ፣ ትስስር ገጻቸውን ላሳያችሁ። ቲክቶክ ገጻቸው እንደዚህ ነው ይመስል መጨረሻ ላይ ዱብዳ ወርድላቸዋል። እንደምታዩት ትስስር ገጹ ላይ ይሄ እንደምታዩት ቪዲዮ እንደማሳያችሁ ሙስሊም ሴቶቹ ሙስሊሞች በቃ ሙሉ ሙስሊም ነው እና ግን ሃይማኖት አይደለም። አግማስ የሚባል የእርዳታ ድርጅት ሃይማኖት ነው ለኔ። አሁን ይሄ የሚረዷቸውን በፎቶ በቪዲዮ በገጽ ገብታችሁት ደብረ ብርሃን ያሉ ሴቶች የጠመጠሙ ወንዶች ቆብ ያደረጉ በቃ ማለት የሼክ ነገር ያደረጉ ሙስሊሞች ናቸው ተረጆቹ በሙሉ። ያው ገጻቸው ሙሉ ሙስሊም ነው። ካልመሰላችሁ ስለ ሃይማኖት አንገልጽም ካላችሁ ሃይማኖቱን ላሳያችሁ። ተጨማሪው ከዚሁ ገጽ መካከል ያወረድኩት ነው። አንደኛውን ማስታወቂያውን እዩት፣ ተከታተሉት። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አግማስ ኢትዮጵያ የፊታችን ቅዳሜ ሴፕቴምበር 6 በመዲነቱል ሙነወራ ቀስሩ ዳና ላይ ያዘጋጀውን ዝግጅት ለመታደም እኛም በከተማዋ እንገኛለን። በዚሁ ዝግጅት ታዋቂ ዱዓቶች፣ መሻይኾች፣ የማህበረሰብ አንቂዎች ይገኙበታል። በቦታው ሁላችሁም በአካባቢው ያላችሁና መዲና የምትገኙና በሌላ አቅራቢያ አጎራባች ሀገር ላይ ያላችሁ እህት ወንድሞች አግማስ ኢትዮጵያ ለኢትዮጵያውያን ሙስሊሞች ማህበር በተለይ ምስኪኖች ላይ፣ ደሃዎች ላይ፣ አረጋውያን ላይ እና ስደተኞች ላይ እየሰራ ያለውን ስራ ለማስቀጠል የእናንተን ድጋፍ ይፈልጋል። ስለዚህ መታችሁ ስራዎቹን በማየት በማበረታታት አይዟችሁ ከጎናችሁ ነን በማለት ሁላችሁም የድርሻችሁን እንድትወጡ አደራ ለማለት እወዳለሁ። ሰማችሁት አይደል? እና የሃይማኖት በጎ አድራጎት ተቋም አይደለም፣ የሙስሊም ተቋም አይደለም። አግማስ ሃይማኖት አይነካውም፣ ፖለቲካ አይነካውም፣ እምነት አይነካውም፣ ማለት ዘር አይነካውም። ከዘረኞች ጋር ራት እየበላ ለድሆች ይህንን ዳቦ የሚከለክል ተቋም ነው አግማስ ማለት ለኔ። ይሄ ዳቦ የሙስሊም ነው፣ የክርስቲያን ነው፣ የጴንጤ ነው፣ የፕሮቴስታንት ነው፣ የካቶሊክ ነው? ንገሩኝ። የእምነት አልባውን የማን ነው ይሄ ዳቦ? ይሄ ዳቦ ማን አቦካው? ይሄን ዳቦ ማን ጋገረው? ዳቦውን ቆርሳችሁት እዛ ላሉት አካፍላችሁ ማጉረስ ነው ወይስ ዳቦውን አብዱራህማን ለምትባል እንትና ለምትባል እያላችሁ እየጠራችሁ ነው የምትሰጡት? ተግባራችሁን እያየን ነው። ዘር አለበት፣ ሃይማኖት አለበት። ፖለቲካውን እንኳን እያሳየናችሁ ነው። ከአግማስ ፕሬዝዳንት ጀምሮ ጀነራል ማኔጀር ጀምሮ እያሳየናችሁ ነው። የወሎ ህብረት መስራች፣ የወሎ ህብረት አነቃናቂ ምናምን ውስጥ የክልልነት መስራች። ፖለቲካ ማለት እኮ የክልል ጥያቄ ማንነት ጥያቄ ምናምን የሚጠይቁ አካላት ናቸው። ይሄ ጥያቄ ነው አይደል? ይሄ ዳቦ ማንን ጠየቀ? ደብረ ብርሃን ያሉት ተፈናቃዮች ይሄን ዳቦ እኮ ነው የፈለጉት። ግን ፕሮጀክቱ ከጀመረ 4 ዓመት አልፎታል። 2014 ነው የተመሰረተው ድርጅቱ። ስለዚህ እንጠይቃችኋለን፣ ኦርቶዶክሳውያን ፕሮቴስታንት ኢትዮጵያውያን እንንቃ። ካልነቃችሁ ነው እንንቃምል። በድርጊት ሃይማኖታዊ ነው። በአንደበት በጽሁፍ በወሬ በወረቀት በፖስተር ኢትዮጵያዊ ነው። ሃይማኖት የለውም፣ ብሔር የለውም፣ ፖለቲካ የለውም። በድርጊት ግን በተግባር እያያችሁ ቪዲዮቹን አሳየዋችሁ፣ ማስረጃውን ነገርኳችሁ፣ ተግባሩን አሳየዋችሁ፣ ከነማን እንደተመሰረተ ነገርኳችሁ፣ እነማን እንደሚመሩት ነገርኳችሁ፣ ቦርድ ውስጥ ያሉት እነማን እንደሆነ አሳየዋችሁ። አግማስ ማለት ይሄ ዳቦ ሙስሊም ነው፣ ክርስቲያን ነው፣ ፖለቲከኛ ነው፣ ፖለቲከኛ አይደለም እያለ እየመረጠ የሚሰጥና እየመረጠ የሚቀበል ኮርጦ አይተነው አለመቀበል። በነገራችን ላይ በይፋ ባይነገር እንኳን አለመቀበል መብት ነው፣ ልክ ነው። በነገራችን ሀገር ሽብርተኛ በላይ የፈረጀችውን ማንኛውም አካል በአደባባይ መገናኘት፣ ግንኙነት ማድረግ፣ መቀበል ምናምን በወንጀል ያስጠይቃል። ትክክል ነው። ይሄ ምንም ሀቅ ነው። ነገር ግን በዚህ ሰዓት ከፖለቲከኝነት፣ ከሽብርተኝነት፣ ከሰብአዊነት ከምናምን መቅደም ያለበት ምኑ ነው? ሰብአዊነት፣ ሰዋዊነት ይቀድማል። ከሁሉ በላይ የሚሞቱ ሰዎችን ማትረፍ ከሁሉ በላይ ይቀድማል። የሚራቡ ሰዎች ላይ መድረስ ከሁሉ በላይ ይቀድማል። ለዚህ ነው ዳቦ ይዤ የማናገራችሁ ዛሬ። የኛ ህዝብ የሚፈልገው ዳቦ ነው መጀመሪያ። በዳቦ ውስጥ ፖለቲካ፣ በዳቦ ውስጥ ዘረኝነት፣ በዳቦ ውስጥ ጥላቻ የምትዘሩበትን ሰዎች እረፉ። ሙስሊምም ይሁን ፕሮቴስታንትም ይሁን ካቶሊክም ይሁን እምነት አልባም ይሁን መጀመሪያ ሰው ሆኖ እንዲቆም እናድርገው። በእርዳታ ስም ፖለቲካ አትስሩብን።
ሌሎቻችሁ ደግሞ መንቃት ካለባችሁ ቅዱስ ሲኖዶስም የካውንስሉ ማህበራትም በዚህ ጉዳይ ላይ ከሲቪክ ማህበረሰብ ተቋም ጋር በቀጥታ መነጋገር ትችላላችሁ። ቪዲዮቻቸውን ማስረጃ ማድረግ ትችላላችሁ። ማስረጃ ይራሳቸው አላችሁ። የሲቪክ ማህበረሰብ ተቋምን የሚመራው ደግሞ ሌላኛው ተጠሪው ተቋም ደግሞ የሰላም ሚኒስቴር ነው። እነዚህ ጉዳዮች እጅግ በጣም ጽንፍ እየሄዱ ስለሆነ እንደሱ ከሆነ ለዩና ስጡን ኦርቶዶክሶችን እኛ ምንድናቸው? ለዩና ስጡን፣ አሳውቁን። ቅድም ዳቦ የከለከልከው እርዳታ እንዳይረዳ የጠየቅከው የአደጋ ስጋት ስራ አመራር ኮሚሽነር ለዩና ኦርቶዶክሶችን ስጡን። እኛ እናቋቁማቸዋለን። በልተው እንዲሄዱ፣ ቆመው እንዲሄዱ፣ ቤት እንዲሰሩ። ለኛ ቤተክርስቲያናችን ሰው ነው በቅድሚያ። የኛ ክርስትና ሰው ነው በቅድሚያ። ለሰው እንስራ እንቁ። ህንጻ ቤተክርስቲያን አይደለም እናስቀድመው። መጀመሪያ ህንጻ ስላሴ ነው የሚቀድመው። ሰው ነው የሚቀደሰው፣ ሰው ነው የሚባረከው፣ ሰው ነው መንግስት ሰማያት የሚወርሰው፣ ህንጻው አይደለም ለኛ። ስለዚህ ለይታችሁ ስጡን ኦርቶዶክሶችን። እንዲህ ተቋም በአደባባይ በመረጃ በማስረጃ እያሰነጃናችሁ ነው። ስጡን ኦርቶዶክሶችን። እኛ እናቋቁም፣ እንለምን፣ እንጠይቅ፣ እናቋቁም፣ እንበረታታለን። አንዳችን ከአንዳችን እንደጋገፋለን። በውስጣችን ፖለቲካዊ ዘረኝነታዊ ምናምን ነገር አይኖረንም። ኦርቶዶክስ አድርጋችሁ ከሰጣችሁ ሲፈናቀሉ ያረዳ አሁን መጥቶ አልተቋቋም ምን አልተባሉም እንዲባል ፕሮጀክት ቀርጸው እየሰሩ ነው። ሌሎቻችንስ እየሰራን ነው። ነቃ እንድትሉ ነው። ቅዱስ ሲኖዶስ በዚህ በኩል ተመለሱ። ቤተክርስቲያናችን ህንጻ ስላሴያችን ይመልስልን። የኔ ጥያቄ ነው። የዛሬ ፕሮግራም ይሄን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰነቅ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።